ጁማ ሙባረክ። የሳምንቷ ምርጥ ቀን ጁማ ላይ ነን። ከሁሉም ቀድሜ የምነሳው እኔ ነኝ። ባሌ ደግሞ በጣም ደክሞት ነበር አምሽቶ ስለሰራ ልፋቱን ውጤት እንግዲህ በቅርቡ ታዩታላችሁ። በዚህ መልኩ ነቃ ነቃ አረኩትኝ። ድካሙ በጣም ተጫጭኖት ነበር። እኔ ደግሞ ለጁማ የምትሆን ቆንጆ ዶሮ ወጥ እየሰራው ነበር። ሰዓቱ እንዴት እንደሚሮጥ በቅርቡ በርበሬ ስላስፈጨው በዶሮ ልመርቃት ብዬ ተነሳ። ሽንኩርቱ ውሃ በሎሚ በጨው ሙልጭ አርጌ ዶሮ የናጠብ ውሃው እንደዚህ ንጹህ እስከሚሆን እየደጋገምኩ አንድ ዶሮ ለመስራት 6 ሰዓት ወይ 7 ሰዓት ያህል ቢፈጅብኝ ነው። ቤታችንን ማስተካከልን ነበር፣ ግን የልጆች ቤት አቃላችሁ እረፍት የለውም። ሰዓቱ ደግሞ ከኔ ጋር አብሮ እየሮጠ ነው። ጁማ እናንተ ጋር እንዴት እያለፈ ነው? ረመዳን እየደረሰ እንደሆነ ታውቃላችሁ። አንዳንድ ነገሮች ቤቴ ላይ እየቀያየርኩ ቁሌቴም እንደዚህ ከደረሰ በኋላ ዶሮዬን ጥብጥብ አድርጌ ጨመርኩ። እርግጠኛ ባልሆንም 28 ወይ 29 ቀን ቢቀረው ነው ለረመዳን። ዶሮ ነክቶታል ብዬ ያሰብኩትን ደግሞ ሙልጭልጭ አድርጌ በበረኪና የሰራውበትን ጥንቅቅ አድርጌ ጨርሼ ነው ወደ ሌላ ጉዳይ የሚሄድ። ያለ በረኪና እቃ ባጥብ የጸዳ አይመስለኝም። ከዛ ወደ ሻወር ጋር ዶሮዬን ከላልሼ ስለነበረ ጊዜ ለመቆጠብ ቶሎ ቶሎ እያልኩ ነበረ። እኔም እሱም ሻወር ወሰደች። እንዳሉት ንጹህ ሆኑ። የጁማ ቀን ደግሞ መታጠብ አለብን። እኔ የባለቤቴ ጸጉር የሚስማማን ሻምፖና ኮንዲሽነር አተን ነበር። የዶቃን ሻምፖን ከሞከርኩትኝ በኋላ ምን ያህል ለውጥ እንዳየውበት። የኔም የባለቤቴ ጸጉር ሳይደር ጸጉሩ ውበት እንደጠበቀ ቆንጆ አድርጎ ነው የሚያጸዳልን። ኮንዲሽነሩም በበቂ ሁኔታ ነው የሚያፍታታው። እኔ ለባለቤቴና ለሴት ልጄ ጸጉራችን ጋር የተስማማና ቆንጆ ሻምፖና ኮንዲሽነር ነው። የልጆች የተሰራ ሻምፖና ኮንዲሽነርም አለ። ይህን ሻምፖ ሞክሩት፣ እንደምትወዱት እርግጠኛ ነኝ። በማስቀምጥላችሁ ስልክ እየደወላችሁ ማዘዝ ትችላላችሁ። ከዛ በኋላ ምሳችን ደረሰ። ሌላ ምንም ነገር አልሰራውም። ዶሮ ወጥ ብቻ ስላማረኝ ዶሮ ወጥ ብቻ ነው ማቀር። ፋንዲሻችንንም አፈነዳ። ረመዳን እየደረሰ ስለሆነ እናንተ እንዴት እየተዘጋጃችሁ ነው? ከሰላል እያያስካላችሁ በዚህ መንገድ አቃጣጥሉ። ከዛ በኮሬና አጫጫስኩኝ። ቤቱ እንዴት ድምቅ እንዳለ ቡና ባጠጡትም ሴሬሞኒውና የቡናው ሽታ ቤቱን ያደምቀዋል። በጣም ነው ደስ የሚለው። ያን ያህል የቡና አድናቂ ወይም ሱሰኛ ባልሆንም ግን ማፍላትና እንደዚህ ማጫጫስ በጣም ነው ደስ የሚለኝ። እንግዲህም እየተሽኮረመመች እቺን ዶሮ አጣጥማ ነው የበላቻት። የምር በጣም ነው የሚጥመው ዶሮ። ድንገት ተነስታችሁ ደግሞ ዶሮ ሰርታችሁ ስትበሉት በጣም ነው የሚጥመው። ለምን አትጎራረሱም እንዳትሉኝ ይሄው ተጎራርሰናል። እንደዚህ ጥርግ አድርጌ ነው የበላሁትኝ። ከዛ ቡናችንም ደረሰ። ጋሽዬም እንደዚህ አጣጥመው ነው ቡናዋን የጠጣ። ለምን እንደሆነ አላውቅም። ረመዳን እስከሚደርስ ቸኩያለሁ። አላህ ለረመዳን ከሚደርሱ ሰዎች ያድርገን። አላሁማ አሚን።